ሰላም እንዴት ናችሁ? ሰላማችሁ ብዝት ይበል። ዩቲዩብ ከዜሮ ተነስተን እንዴት መጀመር እንደምንችል አብረን እናያለን። የሚያስፈልገን በመጀመሪያ ስልካችን ነው። ያለምንም ወጪ በስልካችን ብቻ ዩቲዩብ እንዴት መጀመር እንደምንችል አብረን የምናይ ይሆናል። ተከታተሉ። ዩቲዩብ ለመጀመር የሚያስፈልገን በመጀመሪያ ስልካችን ነው። በሁለተኛ ደረጃ ደግሞ ላይት ወይ ደግሞ ብርሃን የሚያስፈልገን። ለቪዲዮአችን ጥራት ብርሃን ወሳኝ ነገር ነው። ያው ስልካችን ብቻ ጥራት ሊያመጣልን ስለማይችል በመጀመሪያ ላይቶችን መጠቀም ወይ ብርሃኖችን መጠቀም፣ ከመስኮት የሚወጣ ላይት ሊሆን ይችላል ወይ ደግሞ በበር በኩል የሚመጣ ላይት ሊሆን ይችላል መጠቀም አለብን ማለት ነው። እና በቃ ባለው ነገር እንዴት እንደሚሰራ አብረን እናያለን። ያለምንም ወጪ ዩቲዩብ መጀመር ይቻላል ማለት ነው። ቤታችን እንግዲህ እቺን ትመስላለች። ስታንዳችን እቺ ስልካችን የሚቀመጥባት ይሄ ነው። የፊት ለፊት ላይታችን ይሄ ነው። ላይታችን ይሄን ይመስላል። ያው በቀጣይ አሪፍ አድርገን እንሰራታለን። አብረን ቪዲዮ እንሰራለን። የምትፈልጉ ሰዎች ኮሜንት ላይ ጻፉልኝ እና በቃ እዛ ጋር ነው የምቀመጠው። ያው በነበረው ወንበር ነው፣ አሮጌ ነው ወንበሩም እንደምታዩት፣ አዲስ አይደለም። ይህም በካርቶን እና ቤት ውስጥ በነበረ አምፖል ነው የሰራሁት። ያው ገመድ ነው፣ እዛ ጋር ሶኬት ይሰካል። በቻርጅም አይደለም የሚሰራው። እና ደግሞ ያው የቤቱ መብራት አለ ከላይ። እዚህ ጋር ደግሞ የበሩ ብርሃን ወደዛ ነው የሚገባው። የመስኮቱን ቀጥታ እዚህ ጋር ነው የሚመጣው። እና ላይት ባይኖራችሁ ያው መስኮትና በር ከተጠቀማችሁ ይሆናል ነው፣ ሌላ አይደለም። ያው ብዙ ወጪ ማውጣት አስፈላጊ አይደለም ለመጀመሪያ ጊዜ። ያው ከተሻሻለ በኋላ ሰው መግዛት ይችላል። ስታንዳችን እንደምታዩት መጽሐፍ ነች። መጽሐፍ ላይ እናስቀምጣታለን። ስንቀርጽ ግን በአግድመት ነው ስልካችን የምናደርገው። ለዩቲዩብ ረዥም ቪዲዮ ስንፈልግ ማለት ነው። አጭር ቪዲዮ ከፈለግን በቁመቱ ነው የምንቀርጸው ማለት ነው። እና መቀመጫችን ያንን ይመስላል። ላይታችን እቹታለች። ቀጥታ ዳይሬክት ነው የምትሰራው። እና በቃ እኔ እዛ ጋር እቀመጣለሁ። በቃ ልታውቁ የሚገባው አንድ ነገር በቃ በየትኛውም ስልክ መቅረጽ ይቻላል። በቃ በየትኛውም አንድሮይድም ይሁን ሌላም ስልክ ይሁን መቅረጽ ይቻላል። ዋናው ግን ላይት ነው። በቃ ቪዲዮ ላይ ላይት ነው ወሳኙ ነገር፣ ላይት ነው። እና በዜሮ መጀመር ይቻላል። ይኸው አዲስ አካውንት ነው። ቪዲዮ ጠቃሚ ሆኖ ካያችሁት ያው ሰብስክራይብ እንዳይረሳ፣ ሌላ ቪዲዮ እንዲደርሳችሁ። ያው ሴታፑ ያያችሁትን ይመስላል። ያው ተቀምጬ ደግሞ እናየዋለን፣ እንሞክረዋለን ምን አይነት እንትን አለው የሚለውን፣ ምን አይነት ጥራት አለው የለውም የሚለውን እናያለን። እኔ አሁን የምቀርጸው በይዘው በእንትን ነው፣ በሳምሰንግ ነው የምቀርጸው። እና በቃ ዋናው ቪዲዮ ጥራት ሊያመጣ የሚችለው ላይት ነው እንጂ የስልኩ አይነት አይደለም ማለት ነው። እቀመጣለሁ እና ያው ለጊዜው ማይክ የለንም፣ በዚህ ነው የምንጠቀመው። እዚህ ጋር እንሆናለን፣ ቪዲዮአችንን ጀምረናል ማለት ነው። እዚህ ጋር እንሆናለን፣ ቪዲዮአችንን እንለቃለን። ከጀርባ ጥላውን ምናምን የምናጠፋበት ላይት ከታች እንፈልጋለን። ዩቲዩብ ተጀመረ ማለት ነው። እና በእንደዚህ አይነት መንገድ ዩቲዩብ መጀመር ትችላላችሁ ለማለት ነው። ቪዲዮ አጭር ነው። በቀጣይ ቪዲዮ እንገናኛለን። ላይት እንዴት እንደምንሰራ ላይቱን አስተካክለን በደንብ እንሰራዋለን። በደንብ በቃ ጥራት ያለው ቪዲዮ እንገናኛለን። በቀጣይ ቪዲዮ እንድንገናኝ ሰብስክራይብ እንዳይረሳ። ባይ። እስከዛው ሰላም ቆዩ።